አንዲት ሴት ባሏ ሲጋራ ያጤሳል። እኔ እናንተ በሰላም እንድንኖር ከፈለክ አለችው ልክ ሲጋራ አንተ ስታጤስ ሲጋራዋን የምትገዛበትን ብር ለኔም ስጠኝ አለች። ችግር የለም ሰጥሻለሁ አላት። ሰብስባ የምታስቀምጥ መስሎት ልክ እሱ ሲጋራ ልኩስ አድርጎ ሲቀመጥ እሷም ብሩን በክብሪት ልኩስ ታረጋለች። ሲመጣው ብሩም እዚህ ይመጠጣል። ብሩ ታካታለሽ አክለለሽም እኔለሽም ምን አገባ ተስማምተን የለ ትለዋለች። ስትደግመው እንዲህ ስትለው ከዛን እስቲ እንተማመን አለችው። አንተኮ ብሩንም ራስህንም ነው የምታቃጥለው፣ እኔ ግን ብር ብቻ ነው ያቃጠልኩት አለችው። ነው አይደለም? ሰው በገንዘቡ ራሱን ያቃጥላል። ለዚህ ሱስ ላይ የተሳተፈ ሰው በሙሉ አላህ ፊት ይጠየቃል። ከሱስ ነፃ መሆን አለብን። ግልጽ ነው ኢንሻአላህ በሏ። ወንድ ሴት ሺሻ የለ ሲጋራ የለ ኢንሻአላህ በል። ስለዚህ ስፖርት ሰሪዎች አያችሁ፣ ምርጥ ምግብ ተመጋቢዎች፣ ሸንቃጦች፣ ሲራን የምትቀሩ ዲናችሁን የምታውቁ የምትተጋገዙ ምርጥ ባልና ሚስት ምርጥ አሳዳጊዎች እንዲህ ነው ልትሆኑ የሚገቡት። እንደ ልብሳችሁ ነጭ ነጮች አከዛ